السلام عليكم ورحمة الله وبركاته. አይዟችሁ አይበዛም ኢንሻአላህ አው ኢድ ነው ሰው ቢገናኝበት የጫወታ ቀን ነው የሚሳሳቅበት ተብሎ ነበር። ሆኖም ኢንሻአላህ ያው ታውቃላችሁ ሁሌ ስለማንገናኝ በመሃል እንደዚህ ስንገናኝ ደግሞ አንድ ባልበዛ መልኩ አንድ ሁለት ሶስት ቁም ነገር ጣል ብናረግ ደግሞ ኢንሻአላህ አላህ እኔንም በሚናገረው እናንተንም በሚትሰሙ ከሚጠቀሙ ሰዎች አላህ ያደርገንና እኔ ብዙ ነገር ሊያወራ አይደለም እዚህ ጋር የመጣሁት ማወራው ኢንሻአላህ አንድ እንትን ብቻ ነው። ሱረቱ አልአንዓም ላይ ከአንቀጽ 151 እስከ 153 ላይ የተቀመጡት አንድ ሶስት አናቅጾች አሉ። እነሱ በዑለማዎች አገላለጽ አልወሳያ አልዓሸራ በመባል ይታወቃሉ። አልወሳያ አልዓሸራ እዛ ውስጥ ብዙ ቁም ነገሮች ሀታ ብዙ ዓሊሞች እንደነ ኢማም ኢብኑል አሹር እንደነ ብዙ ናቸው ኢብኑ ከሲር ብዙ እንትኖችን አስቀምጧል። ይሄ ባጭሩ ሙሉ ሸሪዓችንን አሁን ለምሳሌ እኔ አሁን እዚህ ጋር ሙሉ ሸሪዓን እስልምና ሙሉውን በተወሰነች ደቂቃ ውስጥ አስተምሬ ይጨርሳለሁ ቢል አልችልም። ነገር ግን ይሄ እቺ አያ ላይ እቺ ሶስት አናቅጽ ላይ አብደላህ ብን መስዑድ እንዳሉት ረዲየላሁ ተዓላ አንሁ የረሱሉላህ ሰለላሁ ዐለይሂ ወሰለም እንትን ወሲያ ኑዛዜን ማንበብ የፈለገ ያው እንትሩ ያለበት ማተሙ ختم የተደረገበት ማለት ነው። እሱን ኦሪጂናሉን ማንበብ የፈለገ እቺን አንቀጽ ወይም ደግሞ አናቅጽን ያንብብ ብለዋልና እኔም እሷን ትንሽ በተቻለ መጠን አጠር ባለ መልኩ እሷን ቁም ነገር ላስጨብጣችሁ ብዬ ነው። እንደምታወቀው አያ እንግዲህ ኢንሻአላህ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም قل تعالوا أتل ما حرم ربكم عليكم إلى آخر الآية أو الآيات ብሎ ይጀምራል። ኑ አላህ Subhanahu Wa Ta'ala እናንተ ላይ እርም ያደረገባችሁ ነገር ላንብብላችሁ ብሎ ነው የሚጀምረው። እዛ ውስጥ በቀደም ተከተል የተቀመጡት 10 ነገራቶች ናቸው። መጀመሪያ ላይ የተቀመጠው አላህ ተሽርኩ ቢሂ ሸይአ አላህ ላይ ምንም ነገር ላታጋሩ። ምንም ነገር ብዙ ናቸው፣ በጣም በዝተዋል። በተለይ ዛሬ ቴክኖሎጂ ማለት ነው። ያው ቴክኖሎጂ ሲስፋፋ ለሆነ አካል ተስፋፍቶ ለሆነ ነገር ለሆነ አካል ደግሞ የተዘጋ አይደለም። ለሁሉም ለከብት ገባሪው ለአይጥ ገባሪው የሉም እንዴ? አለ አይደል? አለ يعني ያውም ፕሮፌሰር ሆኖ ምናምን ሆኖ እንግዲህ يعني የሃይማኖት ነፃነት የሚባል ነገር አለ ማለት አለ ለማለት ፈልጌ ነው። እንደዛ ይባላል በህግ ደረጃ እንደዛ ለሁሉም ነው። ለዚህ ምንም ነገር ላታጋሩ ይላል ኢብኑ ከሲር። ይሄን ነገር ማብራራት ሲጀምሩ በዳ بالتوحيد لانه اعظم ما امر الله به واساس جميع الشرائع ተውሂድ ብሎ ማለት ይሄ አላህን ብቻ በብቸኛነት ማምለክ ማለት ይሄ ተውሂድ ነው ባጭሩ። ሌላ እንትን የለው፣ ሌላ ቆቅልሽ የለው። ይሄ ብቻ ነው። አላህ ነው የፈጠረ፣ ለሱ ነው የምትሰግደው፣ ለሱ ነው የምትጾመው። የሚደረገውን ሁሉ መጨረሻው ሱረቱ አልአንዓም ላይ እንዳለው ወቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ አነ አወሉል ሙስሊሚን። ሁሉም ነገር አይደለም ኑሮ ብቻ ሞቴም ራሱ የሱ ነው የአላህ ነው። ኢነ ሰላቲ ወመሕያየ ህይወቴም ሞቼም እንኳን የአላህ ነኝ ብለህ በል እንዳለው ሁሉ ማለት ነው። ተውሂድ ማለት ይሄ ነው ባጭሩ። ሁሉም የሚደረገው ነገር የሚጾመው የሚሰገደውም ይሄ ማለት ነው። በዚህ ምንድነው ያሉት ኢብኑ ከሲር? ለዚህ በተውሂድ ነው የጀመረው። ይሄ ሁሉም ነገር ላይ የትኛውም ሃይማኖት የትኛውም ነብዮች ማለት ነው ሃይማኖት ኦፍ ኮርስ ሃይማኖት አንድ ነው፣ እስልምና ነው ያለው። የመጣው የትኛውም ነብይ ያስተማረው ይሄ ነው ተውሂድም ማለት ነው። ለዚህ በዚህ ነው የጀመረው። ወስያ ነው ይሄ ኑዛዜ ማለት ነው። ያኒ ባጭሩ
23 ዓመት ውስጥ ነብይነታቸው 23 ዓመት ነው አይደል? በህይወት ከተላኩ ጀምረው የቆዩት በህይወት የቆዩት 23 ዓመት ነው አይደል? ነብይ ተብሎ ከተሾሙ በኋላ ማለት ነው። ሰለዋቱ ረቢ ወሰላሙ ዐለይሂ። ይሄ ውስጥ ሁሉ ይሄን ሁሉ ዓመታት ውስጥ ያስተማሩትን ማለት ነው ተጠቃሎ በዚህች 3 አንቀጽ ብቻ ነው ማለት ነው ሁሉም ነገር ይዟል። ይሄ በ10 ቦታ ነው የተካፈለው እንዳልኳችሁ። አንደኛ ላይ ተውሂድ ነው፣ ሁለተኛ ላይ ብሩል ዋሊደይን ነው፣ የወላጆች ሐቅ ማለት ነው። የወላጆች ሐቅ በተለይ አሁን ሲቪላይዜሽን ሚናሚኔሽን እየተባለ እየተስፋፋ ይሄ ነገር እንደው ኋላ ቀር ነገር እየተቆጠረ ነው እየሄደ ያለው እየተረሳ ነው። ዛሬ ጠዋት ልጆችን ከመድረሳ ልውሰድ ብዬ እየሄድኩ ያለው መንገድ ላይ አንድ ጓደኛ የሆነ ነገር እየነገረኝ ነበር። እንግሊዝ ሀገር ላይ የሆነ ሚዲያ እየተከታተልኩ ያለ የሆነ ኢንተርቪው ያየው ነበር አለ። ኢንተርቪው ላይ የሆኑ አዛውንት እንግሊዛዊ ማለት ነው ሴትዮ በጣም ያረጁ ይሄ ምንድነው የሚባለው አልተርሻይ ምን ነበር የሚባለው ይሄ የአዛውንቶች ማቆያ ማለት ነው። እዛ ውስጥ ዶ ነው ሚዲያው ኢንተርቪው የሚያደርገው እና እኛ አዛውንት 3 ልጆች ነበሯቸው። አስተማሯቸው የሚያስፈልገውን ሁሉን ነገር ሙሉ ህይወታቸውን ሰጠዋቸው ማለት ነው። ሁሉንም ነገር ያሉትንም የሌላቸውንም ሁሉም ነገር አድርጎ ልጆችን የሆነ ደረጃ ላይ ማድረስ አለብኝ ብሎ ካደረሷቸው በኋላ ልጆቻቸው ትምህርቱ ማለቀ፣ ትዳርንም መሰረቱ፣ ሁሉም ነገር። ከዛ በኋላ ያው እንግዲህ እስከዛ ልጆችን እረዳቸዋለሁ፣ ከዛ በኋላ ደግሞ እነርሱ እኔን ይረዱኛል። በዚህ ነበር እሳቸው የተናገሩት ነው ቃል በቃል ማለት ነው። ይሄ እንደዛ ሲሆን በቃ ከዛ በኋላ ምን ችግር አለው ታዲያ? ልጆቼ ደግሞ ምንድነው የሚባለው እጅ ተራ ነው የሚተጣጠበው ወይ ምናምን የሚባለው ነገር አለ አይደለ? ቀኝ እጅ ግራው ደግሞ ቀኙን እንደሚባለው ማለት ነው። እና እንደዛ ሆኖ ሲያበቃ ትዳር ከመሰረቱ በኋላ 3 ልጆች 2 ሴት ልጆችና 1 ወንድ እንደዛ ነበር ልጆቻቸው። ከዛ የቀረችው 1 ቤት ብቻ ናት። ለአዛውንቱ የቀረችው 1 ቤት ብቻ ናት እንግላንድ ላይ ማለት ነው። ከዛ ልጆች የሆነ ሐሳብ አቀረቡ። እናት ያለች ሴት ልጇ ትመስለኛለች፣ ይሄ ቤት ይሸጥና ገንዘቡ ለኛ ይከፋፈለ። ከዛ ምን አንቺ ከእንግዲህ አርጅተሻል፣ ምን እንትን ያስፈልግሻል አንቺ በቃ እሱ ችግር የለውም እኔ ጋር ትኖሪያለሽ መጥተሽ እኔ ቤት አለ ትላቸዋለች። እሺ ብሎ ሐሳቧን ተቀብሎ ተሸጠ ቤቱ፣ ገንዘቡ ተከፋፈለ። ለእያንዳንዱ ልጅ 80,000 ፓውንድ የእንግሊዝ ገንዘብ ፓውንድ ነው አይደል የሚባለው? 80,000 ፓውንድ ለእያንዳንዱ ልጅ ማለት ነው ተሰጠ። ከዛ እሺ ተባለ። ከእንግዲህ እርሳቸው ዕጣ ፈንታ ወደ ሴት ልጃቸው ሲሄዱ ገና 1 ወር እንደቆዩ መሰላቸት ጀመረች። ከዛ አይ እናቴ እንግዲህ ያው ታያለሽ ስራ አለ ይሄ አለ እንግዲህ ምን ችግር አለው አንቺን ወደ አልተርሻይ ወይም ደግሞ ይሄ ወደ አዛውንት እንትኖች ማቆያ ማለት ነው አለቻቸው። ትወስዳቸዋለች ወደዛ ማለት ነው። እያለቀሱ ነው የሚያስረዱት ይሄንን እንትን ማለት ነው። ማለት አሁን ለምሳሌ እኛ አዛውንት ሙሉ ህይወታቸውን ሀታ የቀረችውን ጎጆዋቸውን እንኳን ሳትቀር ማለት ነው ሽጦ ነው በቃ ልጆቼ ነው እነሱ ደግሞ ለኔ አሉ ብሎ ነበረ። ያው አልተሳካም፣ ሳይሳካ ቀረ። እንደዚህ ማለት ለዚህ እስልምና ተውሂድን አነሳ። ይሄ ያኒ በተደጋጋሚ ጊዜ በተለያየ ጊዜ እዚህ መድረክ ላይ እኔም እንዳስረዳዋችሁ እናንተም እንደምታውቁት ማለት ነው ይሄ ተውሂድ የጀነት ቁልፍ ነው። እዚህ ላይ ምንም እንትን የለም። ለዚህ እሱ ሁሌ መጀመሪያ ላይ ነው። ይሄ አያ ላይ ብቻ አይደለም በነገራችን ላይ ሱረት አልኢስራኢል ላይ ሌሎችም ቦታ ላይ እንደዚሁ ነው ያስነሳው። እንትኑ ይሄ ያኒ እንትኑ ተርቢያውንም ነው። ተርቢያ ደግሞ ለትልቆችም ለትንሾችም ተርቢያ እንግዲህ ያው እኛ
ታውቁታላችሁ። በተለይ የኛ ማህበረሰብ ውስጥ ቢፈድልላህ ነው ያደግነው፣ እንደዚህ አደግነው። ተርቢያ በዚህ መንገድ ይካሄዳል። ምናልባት አንዳንድ ቦታዎች ሊኖር ይችላል። እኛ አካባቢ አልነበረም። ለምሳሌ እንደዚህ ተርቢያ እንደዚህ ያስፈልጋል ከሀስከፔ ብሎ እንደዚህ ተርቢያ በደንብ አድርጎ ያስተማ ብዙ እንግዲህ ኢላ መን ረሒመ ረቢ ብዙ ስለማይበዛ ማለት ነው። ከሚቀር እንደዚህ አድገንም ቢሆን እቺን ነገር ምናልባት አሁንም ቢሆን እናት አባቶቻችን በህይወት ላሉ ማለት ነው አላህ ይጠብቃቸውና ለሞቱትም አላህ Subhanahu Wa Ta'ala ይርሐማቸውና ይሄ ነገር ለነሱም የሚደረጉ ነገሮች በርግጥ ይኖራል፣ ለሞቱትም ማለት ነው። ሁላቸውንም አላህ ይርሐማቸው። ለዚህ ነው እቺ ነገር ማንሳት ትዛለችኛው ገዳ ማለት ነው። አልሙሂም ሁለተኛ ላይ የተቀመጠው ብረል ዋሊደይን ነው፣ የወላጆች ሐቅ ማለት ነው። የወላጆች ሐቅ ማለት ነው። ይሄ ሐቂቀተን ልጆች የዚህ መፍትሄ ይመስለኛል ከአሁኑ ምንድነው የሚደረገው? እስልምናውን ማስተማር ነው። ይሄንን ኑር ማለት ነው። ይሄ ቁርአን ህይወት ነው። አላህ Subhanahu Wa Ta'ala ሱረቱ ሹራ ላይ እንዳለው ማለት ነው ወከዛሊከ አውሐይና ኢለይከ ሩሐን ሚን አምሪና ህይወት ብሎ ነው የገለጸው። ይሄ ወሐይ ወይም ደግሞ ራእይ ማለት ነው። ወሐይ ቁርአን ማለት ነው ባጭሩ። ይሄ ህይወት ነው። ያለሱ ህይወት አይሆንም። አሁን ለዚህች አይነት ነገር ምናልባት ትንሽ ምሳሌ ከሆነች ብዬ ነው ያሁናን ያነሳዋት። ህይወት ያለ ወሐይ እንደዚህ ነው። እንደዚህ ማለ ከዚህ ባሰ ማለ ብዙ አይነት ነገር አለ። ያለው እንትን የለማ ያሊ በምን አሁን ለምሳሌ የሆነ መሳሪያ ሲገዛ የሆነ እንትኑ ስልክ የሆነ ኮምፒውተር የሆነ እንትን አለው አይደለ? ይሄ ምንድነው የሚባለው? ማኑዋል። ይሄ ነገር ቻርጅ እንትሩ ምንድነው ይሄ ሜጋዋቱ ከዚህ በላይ ቻርጅ ካደረግኮ እንትሮቹ ይበላሻሉ። አጠቃቀሙ እንደዚህ ነው። በዚህ መልኩ ነው የምትጠቀመው። እንዲህ አይነት ነገር ከሌለ እንትሩንም ታበላሻለ፣ አጠቃቀሙ ስለማታውቀው ማለት ነው። ለዚህ ወሐይ የመጣው ወሐይ ህይወት ነው የተባለ እንደዚህ። ለምን ያለርሱ ያለዚህ ወሐይ ያለዚህ ቁርአን ያለዚህ ህይወት ሲጀመር ህይወት ራሱ አይደለም። ለምን ቢባል ህይወት እንደምታውቁት ሶስት ነው ልንል እንችላለን። አንደኛው አሁን ያለንባት በጣም አጭርየዋ በጣም ተራ በጣም ትርጉመ ቢስ የሆነችው የቤት ስራ የሚበዛባት አሁን ያለንባት ስሟ ምንድነው የሚባለው? የት ነው አሁን ያለነው? ዱንያ። ትርጉሙ ምንድነው? ዱንያ ሐያተ ዱንያ ነው አይደል የሚባለው? ሐያተ ዱንያ ምንድነው ትርጉሙ? ምንድነው? ጊዜያዊ። ሌላ ሐሳብ? ሐያተ ዱንያ ማለት ምን ማለት ነው? ጠፊፍ ሌላ አለ? ዱንያ ማለት ቅርብ ማለት ነው። ኢድኑ ምኒ ያን ቅርብ እስኪ እንደሚባለው ማለት ነው። ቅርብ ነው ማለት ነው። የቅርብ ወራጆች ነን። ከኛ በፊት የነበሩ ህዝቦች ብዙ አመት ይኖሩ ነበሩ። ለምሳሌ እንደና ነብዩላህ ኑህ ራሱ ዳዕዋ ላይ ዓሊሞች የሚሉት በርግጥ ያኛው አያ ላይ የተገለጸው 950 የተባለው የዳዕዋ ህይወታቸው ነው ያሉት እንጂ ሙሉ ህይወታቸው ከዛ በላይ ካን ዩ ኢማጂን 950 አመት። የኛስ 60 70 ከለም እየተጃወስ ይሄን ግፋብል 120 ራሱ በጣም ናድር ነው አይደል? አልፎ ነው የሚከሰተው። በርግጥ አንድ ወንድማችን አለ እዚህ ሀገር ውስጥ ሲነግረኝ ባለፈው አባቱ በ130 አመታቸው ነው ያረፉት። አምና ይመስለኛል አላህ ይርሐማቸውና አልሙሂም ለዚህ ያለዚህ ወሐይ ማለት ነው ያለዚህ ራእይ ይሄ ሱረቱ ሹራ ላይ እንደሰማችሁ ሩህ ሚን አምሪና እንዳለው ማለት ነው ህይወት ብሎ ነው የገለጸው። ህይወት ያው እንደሚታወቀው ህይወት ማለት ለዚህ አሁን ይሄ በርግጥ ፌኩ ነው አይደል? ይሄ ነገር ኦሪጂናል አይደለም።
ኦሪጂናል አይደለም። ለኦሪጂናሉ ማለት ነው ውሃ ያስፈልገዋል፣ አፈር እንክብካቤ የሚደረግለት ማለት ነው። የሱ የተለየ ነው። ለሰው ልጅም እንደዚሁ ማለት ነው። ሰው ልጅ ለአቅሉና ለነፍሱ ለህይወቱና የሚደረገው እንክብካቤ ወይም ደግሞ የሚገባና ለእንደዚሁም ለሰውነቱ ይለያያሉ ማለት ነው። ከዛ ይሄ ትክክለኛ ህይወቱን ለመምራት የተሰጠው ይሄ ወህይ ነው። ለዚህ ነው አላህ Subhanahu Wa Ta'ala ያለው ከዚህ በላይ ቢሄድበት ደስ ባልን ግን አልችልም ጊዜ አይፈቅድልኝም ማለት ነው። ወቢልዋሊደይን ኢህሳናን ሁለተኛ ነው ያለው። ይሄ የተውሂዱ ላይ ሶስት እንትኖችን ነው። ተውሂድ ያው እንደምታውቀው አስሉም ኡሱሉን አዕዘመል ሁቁቅ ነው። ወደይኑላህ አሐቁ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። የአላህ ደይን ወይም ደግሞ የአላህ ኢዳ ከማንኛውም ኢዳ ይበልጣል ያሉት እንዳሉት ማለት ነው። እሱ የአላህ ሁቁቅም ነው። ሽርክም ደግሞ ሲባል ሽርክ ትልቁም ትንሹም እዚህ ውስጥ ይገባል። ለዛ ነው ያስጠነቀቀው መጀመሪያ ላይ በአቂዳ የጀመረው ደግሞ ያው እንግዲህ አቂዳ ከሌለ የፈለገ ቢሰግድ ቢጾም ቢመጻወት የፈለገውን ነገር ላይ ታች ከፍ ምን ቢያደርግ ትርጉም የለውም። ወቀድምና ኢላ ማ አሚሉ ምን አመል ፈጀዐልናሁ ሀባእ መንሱራ ተብሎ እንደተገለጸው ማለት ነው። ይሄ ነው የወላጆችን ሐቅን በተመለከተ ደግሞ አልኢንሳኑ ኢለይሂማ ቀውለን ወፊዕለን። ይሄ ወላ ተቁል ለሁማ ኡፍን በቃላት በሚንጠቀማቸው ቃላቶችም ማለት ነው። ኡፍ በቃ አሁንስ በቃ በዛ አላህ ይጠብቀን። ከባድ ነገሮች ናቸው እነኚህ። ሁሩፉን ተጅሩል ሁቱፍ ብሎ እንትን የሚሉ አሉ። ሁሩፉን ተጅሩል ሁቱፍ ሁሩፍ ማለት ቃላቶች ፊደላቶች ማለት ነው። ፊደላቶች ነገር ግን ሞትን የሚያስከትሉ ያኔ ጥፋትን የሚያስከትሉ እንዲህ አይነት ኡፍ ማለት ለምሳሌ አላህ ይጠብቀን። እንዲህ አይነቶችንም ይጨምራል። ኩሪና ሐቀሁማ ቢሐቅላህ ሊአዝ መንዝለቲማ የሽመሉል ቢረ በዐደ መውቲማ ቢዱዓ። ለዛ ነው ሶስተኛ ላይ ያለው ልጆቻችሁን አለ ወላ ተቅቱሉ አውላደኩም ምን ኢምላክ፣ ልጆቻችሁን አትግደሏቸው። አይ እኔ እኮ ችዬ እኮ አልጦራቸውም፣ በየትኛው ሀብቴ በየትኛው ችሎታዬ በሚኔ እንዲህ አይነት ያሉ እንትኖችን ተጠንቀቋቸው ብሏል ማለት ነው። ሶስተኛ ላይ ነው ያስቀመጠው። ይሄ እዚህ ጋር አሊሞች እንግዲህ እንደ ለጣይፍ ያስቀመጡት እዚህ ጋር ይሄ ሱረቱል አንዓም ላይ እናንተንም እኛ እንመግባችኋለን ወኢያም እነርሱንም እናንተ በእናንተ ነው። ሱረቱል ኢስራ ላይ እንደዚህ አይደለም። ምንድን ያለ እኛንን የሚመግባቸው እነሱ ልጆቹ ለምን እዛ ጋር ያለው የወደፊቱን ፍራቻ ስለሆነ ሙስተቅበሊ ስለሆነ በእነሱ ነው የጀመረው። ዛሬ ቁርአን እንግዲህ አለ በእንትኑ ነው የሚለው በእንትኑ እንደያ ሁኔታ ማለት ነው። እዛ ጋር የተወራ ያለው ስለ ኢራሲ ቆም ቢኖር ያልኳችሁ ሶስት ህይወት ሶስት ናቸው። እኛ አሁን ያለንባት ህይወት እቺ አጭዋ ትርጉም መልሷ ያኔ የቤት ስራ የሚሰራባትና ገና የሚታረምበት ደግሞ ሌላ ቦታ ላይ ነው። በርዛፍ አለ። ሁለተኛ ደረጃ ላይ ያለው አንደኛ ዱንያ ነው፣ ሁለተኛ በርዛፍ ነው። በርዛፍ ላይ ልዩነቱ ምንድን ነው? ሰውየው ውጤቱን አውቋል። ወደ ጀነት ነው፣ ወደ ጀሃነም ነው፣ ወደ እሱ ሁሉን አውቋል። እዚህ ጋር ግን አላወቀም። ምንም ማንም አያውቅም እስከ መጨረሻው መለኩል መውት ወይም ደግሞ ያኛው ምንድን ነው ይሄ ያ በግ መስሎ ማለት የሚመጣው መለኩል መውት በግ መስሎ ያው ሰይድና ሙሳ አለይሂ ሰላም ተናገሩበት ፊ አንድ አይኑን ያጠፉት መላኢካ ነው። በግ መስሎ የሚመጣው አምላክ ምንድን ነው ጉራኩሬ ማለት አምላክ እንደዛ መስሎ ነው የሚመጣው። እሱ እስኪመጣ ድረስ ነው። እሱ ከመጣ ከታየ በኋላ ሁሉም ነገር ተዘግቷል።
የደጃልን እንደዛው ለዚህ ደግሞ እንደ መስረጃነት ያቀረቡት የሱረቱ አልአንዓም መጨረሻ ገጽ ላይ ያለውን አልየንዙሩነ ኢላ አን ተአቲየሁሙል መላኢከቱ አው ያእቲ ባዕዱ አያቲ ረቢካ ያሉት لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا قل انتظروا إنا منتظرون يتبعون لازم السبوة فيرماتا المال بمشرشة فيرماتا الدنيا كذا بحالا توبة بيادر سداد يفلق قالاتوش بدرجة تقوم بسم من تكفاية بينا لا ينفع نفسا إيمانها لم تكن آمنت من قبل أو كسبت في إيمانها خيرا قال الله داجل لفلاح لنجاح ياركان كلامه إن أردنا لا يتكملوا إجتناب الفواحش تربوي لنا نحن إجتناب الفواحش مسكون لابوشن قالاتوش ሊሆን ይችላል በቃ እንደዚህ ወራጃ ተግባራቶችን ደስ የማይሉ ስለሚባላቶችን ያልተከተሉ ነገሮችን ከእንዲህ አይነት ነገር እንዲትርቁ ብሎ ነው ማዛሀቢና ወማበሳ የሚታየውንም የማይታየውንም ብዙ ናቸው። ዝርዝራቸው ውስጥ አልገባም። እዚህ ጋር ዑለማዎች ያሉት እንግዲህ ወላ ተቅረቡ ነው አትቅረቡ ነው የተባለው እንጂ አትስሩ አይደለም። ወላ ተቅረቡ ዚና ወደዚህ ሞት አትስሩ አይደለም። ለምን ይሄኛው አብለብ ነው አትቅረቡ። ሸሪዓችን የሚያስገድና ጀሪማ ወንጀልን ማለት ነው። ወንጀል ብቻ ሳይሆን ወደዛኛው ወንጀል የሚወስዱ መንገዶችን ይዘጋል። መጀመሪያ ወላ ተቅረቡ ነው ከመጀመሪያ ወላ ተቅረቡ አትቅረቡ ወደዛ አትስሩ ብቻ አይደለም። ይሄ የበለጠ እንትኖቹን ምክሩን ይገልጻል ማለት ነው። ይሄ ሙቀድማቶችን ገና መግቢያ የሆኑ ወደዛ የሚወስዱ መንገዶች ማለት ነው። አምስተኛ ላይ ያለው እንግዲህ ህይወትን ማጥፋት ነው። ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ነው። ህይወትን አታጥፉ። ለዛ ነው የአያ እነኛ ሰዎች የሸሪዓችን ጭብጥ ሀሳብ ነው የተባለው ማለት ነው። የቁርአኑ ጭብጥ ሀሳቡ ቅድም እንደሰማችሁት ማለት ነው። ዑመር እንዳሉት ማለት ነው። ቁርአኑ ተብሎ ሱረቱል ፋቲሃ ሲገለጽ ሱረቱል ፋቲሃ ደግሞ ጭብጥ ሀሳቡ ኢያከ ነዕቡዱ ወኢያከ ነስተዒን ነው ማለት ነው። ይሄ ሸሪዓችን ደግሞ ሁሉ ተጠቃሎ ማለት ነው። በዚህ ሶስት አንቀጽ እንትን ይደረጋል ማለት ነው። ለዚህ የሸሪዓችን ሲጀመር ጭብጥ ሀሳቡ ሸሪዓ የመጣ ምንድን ነው? የሸሪዓችን ጭብጥ ሀሳብ በፈጠነ መልኩ ስንት ነገሮች ናቸው? አምስት ናቸው። አንደኛው ምንድን ነው? ሂፍዙዲን ነው፣ ሃይማኖትን መጠበቅ ነው። እሱ እንግዲህ ተውሂድ፣ ኢትባዕ ሲራጠል ሙስተቂም። ለምሳሌ አሁን ገና ያ መጨረሻ ላይ ወአነ ሃዛ ሲራጢ ሙስተቂመን ፈተቢዑሁ ወላ ተተቢዑ ሱቡላ ፈተፈረቀ ቢኩም አን ሰቢሊሂ ዛሊኩም ወሰዓኩም ቢሂ ለዓለኩም ተተቁን ብሎ ነው የዘጋው። አስርቱን እንትኖቹ ማለት ነው። እሱ ጋር መላለስ አልሙሂም ግን የሸሪዓችን ጭብጥ ሀሳብ አምስት ናቸው። ሲጀመር ከመጀመሪያው አምስት ነው። አንደኛው ሂፍዙዲን ነው፣ ሃይማኖትን መጠበቅ ነው። ሂፍዙዲን ለምሳሌ ከሽርክ ያስጠነቀቀ ትክክለኛ የሆነው መንገድ ሙእሚኖችም በየቀኑ ሲሰግዱ በየሰላቱ 17 ጊዜ ነው አይደል ፋቲሃ ሱራ የሚቀራው እሱ ግዴታ ነው። ሱነን አቢ ዳውድ ላይ እንዳለው ሰላቱ መለም የቅራ ቢኡም ልኪታብ ወኸዳጁን ገይር ተማሚ ማለት ረሱል ሰለላሁ ዐለይሂ ወሰለም ያሉት ፋቲሃን ኡመል ኪታብን ያልቀራ ሰው የሰጋያ ሰላት ኸዳጁን ጉድሎ ገይር ተማሚ ሁሉ አይደለም ብሎ የገለጹት ማለት ነው። ለምንሱ ተውሂድ አንደኛ ምንድነው? ሂፍዙዲን ነው የሸሪዓችን ጭብጥ ሀሳብ። ሁለተኛ ምንድነው? ሂፍዙል ኡስራ ነው፣ ቤተሰቦችን መጠበቅ። ቤተሰብ ልጆችን በጣም ትልቅ ትምህርት እንዳለ ብረል ዋሊደይን ነው። እዚህ ጋር ለትምህርት ያነሳው የአባት እናት የወላጆች ሐቅ ነው ያነሳው። ከዛ ቀጥሎ ሁለተኛ ላይ ደግሞ ያነሳው ልጆችን መግደል ማለት ይሄ ጽንስን መጨናገፍ የሚባለውን ማለት ጽንስ የሚያወጣ
ይሄ ነው ጀምሮ ይሄ ነው ሲጀመር ለራሱ ኦልሬዲ ትምህርት ከሰው ነው። ሶስተኛ ላይ የዘለቀው ለአላህ ነው የሰዎችን ክብር ደግሞ እንዴት መስባት እስተናገ ፈዋሽማ ታረግና ማለት ሰዎች ሙስሊሞች እርስ በራሳቸው ስማቸው እንዳያጠፉ ያላዩትን ነገር እርግጠኛ ያልሆኑትን ነገር የመሰከረ ለምሳሌ ከዚህ ጋር ተያይዞ ማለት ነው። ቃሉ ትንሽ ከብደኛል ለመጠቀም ይሄ ከባለ ዝሙት ማለት ነው። ለምሳሌ ሳይ የተቀመጠ መስፈርቶች አሉ። አይ እርግጠኛ ያልሆነው አይቶ ራሱ አራት ካልሆነ 40 ሹሃዳ ከሌለ ነው ጀልድ ሰማኒና ግራባል 80 ጊዜ ግራባል ማለት ነው። ይሄን ያህል ነው እስልምና ትልቅ ትሩም ገና ወደዛ ይሄ ሁሉ የተደረገው ለምንድን ነው? እልብና አኽላቅን ለመጠበቅ ማለት ነው። ሰዎች ምንድነው የሰውትን ላይ ሰዎች እንዳይረማመዱ ለማድረግ ነው። መንገድ ሊዘጋ ማለት ነው አሪቆ። አራተኛ ላይ ያለው ሂፍዝ ነፍስ ነው። እሱ ደግሞ ታሪመል ቀትል ነው። ነፍስን አትግደሉ፣ ሰውን አትግደሉ አለ። ወደዚ ሰዎች ያሳሉ ነፍስ ነው አላህ ያደረገው። ለምሳሌ ኢድ አል-አድሃ እያከበርን ያለነው ኢድ አል-አድሃ የተገናኘ እሱ ኡዱሂያ እሱ አላህ ሐላል ያደረገው ነው። እሱ ሌላ ማለት ነው። እሱ ሳይሆን ሰለላሁ ዐለይሂ ወሰለም ቢናሩ ማለት ነው። እሱ ይሄ ሌላ ነው። አምስተኛ እና የመጨረሻው እንደሚታወቀው ሂፍዝ ማልና ወልቁ ነው። እዛ ላይ ደግሞ የገባው ነገር ነው። ሂፍዝ ማል ወልቁ ነው። መብቶችን መጠበቅ የሰዎችን ሀቅ መጠበቅ ማለት የቲም የወላጅ አልባ የሆኑ ሰዎችን ወይ ህፃናቶችን ሀቆቻቸውን መጠበቅ አልቀይ ወልሚዛን ስመዝን ስፍር ላይ ሚዛን ላይ ሀቆችን በተለይ የነቢዩ ሹዓይብ ህዝቦቻቸው በጣም ሲያስጠነቅቁ እንደነበሩና ህዝቦቻቸው በዚህ ከተፈተኑ ሁሉ ማለት ነው። ይሄ ትልቅ አጀንዳ ነው። ዞሮ ዞሮ ይዘልማል በህቁም ነው። ሰዎች እንዳይበዳደሉ ማለት ነው። ሌላኛው ፍቲ ነው። አልአድል ነው። አልወፋው ቢልአህድ ነው። ቃል ይመጣሉ ካላችሁ መሄድ አለባችሁ ወይ ይቅርታ መጠየቅ። ያው ሁሌ እንደሚታወቀው መውዒድ ማዕከል ኻምሳ እንዳይሆን ማለት ነው። ታውቃላችሁ አይደል? እሷ ጫውታ መውዒድ ማዕከል ኻምሳ ሰዓት ከፊዬ ሰዓት ያለ 3 ሰዓት ሙሉ እንደሚቃጠል ማለት ነው። በቃ 7 ሰዓት ላይ አደረስኩ በቃ ሄዳ ተጠብቄ ነው 3 ሰዓት ሙሉ ቆሞ ቦታ ላይ ይጠብቋል ማለት ነው። እንደሱ እንዳይሆን ምንድን ያለው አልወፋ ቢልአህድ ቃል ገብተሃል ወይ በጊዜው መናገር እንትን ላይ እንደሚስተካከለው ማለት ነው። ይሄ ምንድን ነው ተርሚን የቀጠሮ የሆስፒታሎቹ ሰው ካለ 50 ብር 100 ብር ስለሚጻፍ ፊት ለፊት እንዳረጻ እንደሚሰቅለው ማለት ነው። ለምን እንትኑ አሳማኝ ነው። ትንሽ 100 ብር ሆስፒታሉ እንዳይባል ቀጠሮ ለምሳሌ ቡክን ተደርጎ ወይም ደግሞ ቀጠሮ ተደርጎ ተርሚን ተደርጎ ካልተሄደ 50 ብር 100 ብር ስለሚባል ሰው ምንድነው የሚያደርገው? ቀላሉ መንገድ ፍሪጅ ላይ አላህ ይስጣል። ፍሪጅ ላይ ፊት ለፊት ሁሌ የሚታይ ቦታ ላይ ለምን ካልተሄደ ምንድን ነው የሚሆነው? ያው ግን ማለት ቢሉ ይመጣል 50 ብር ወይ 100 ብር ከዛ ያልቃል። ሌላ ማለት ይሄ ግን እንደዛ ነበር እኔ እኮ የጠበቁ ነው የደረስና እንደዚህ ተከታትለን ነበር እንዴ? ይሄ ደግሞ አስጋቢ መጣሽታት ወይ መቀጫ ግልጽ ነው። አላህ ይባርክ። እንደዚህ ነው። ይሄን ሁሉ ለመጠበቅ ነው እንትኖቹ የመጣ ማለት ነው። አምስተኛ ላይ ያስቀመጠው ስትሮስ ነው የነገርኳችሁ አንድ ጊዜ
ታስታውሳላችሁ እዚህ መድረክ ላይ ማለት ነው ኡስታዝ አህመድ አሊ ማለት ነው ወንድማችን እዚህ እንትን እያለ እያስተማረ እያለ ትንሽ ሰዎች ትኩረታቸው ስላለ መሰለኝ የሆነ ሰው የሆነ መስጂድ ውስጥ ሼሁ ዳዕዋ እያደረጉ እያሉ አንዱ ስስቅ ብሎ ያለቅሳል ከጀማ ማለት ነው። ከዛ በቃ ሰዎቹ በቃ ይቀኑበታል። በቃ ምን አይነት ይሄ በቃ ምን አይነት ተቅይ ነው ምን አይነት እንደዚህ ማሻአላህ እንደዚህ ያበቃል እንደዚህ በሁሉ ትኩረቱ ዳዕዋን የሚከታተል እንደው መከታተል ብቻ ሳይሆን የሚያለቅስ ብሎ ይቀኑበታል። እና ከዛ ላይ ክትኑ አለቀ፣ ዳዕዋው አለቀ። ሰላቱ ካለቀ በኋላ ሄዶ እንትን ሲሉ ይጠይቁታል ማለት ነው። ምንድን ነው እንዴት ነው ማቃል እንደዚህ ማሻአላህ ወጣ ጨምርና ምንድን ነው ስል እንደዚህ ዳዕዋው ስተለቅስ የነበረውና እንዴት ምን ይናገር ነበር አለ ሼኹ ማለት ነው። እንዴት እንዴ ያለቀሳ ነበር ነው ሌኮ ምን ስለምን ነበር ሲናገር የነበረው እኔ እኮ እናታ ለምንድን ነው አንተ ምሰልኝ ያለቀስከው ሲባል አይ እኔ እኮ በቃ እሱ ሲሙና ይቼ የጠፋብኝን ፍየሌን አስታወስኩ አለ። ሲሙ ከፍየሌን ሲሙ ስለሚመሳሰል እሱን ቆሌ እሱን አስታውሼ ነው ያለቀስኩት እንጂ እሱ የተናገረ ስለምን እንደተናገረ ራሱ ያገበ ምንም አልሰማሁም ማለት ነው። እንዴ ስለምን እንደዚህ ሲናገር ነበር እንዴ አለ ብሎ ነግሮ ነበር ያፈዝቡ እና እስካሁን 5 ነው የነገርኳችሁ። አለያ እንደገና ተቆጥራችኋለሁ 5 ነው እስካሁን የነገርኳችሁ ማለት ነው። ታሪኩ ስለነሱ ነበር 5 ነው ማለት ነው። እና በተቻለ መጠን ማለት ነው ሪፖ ቶሎ መጨረስ ነው በጣም ያለው ያበላል ይሁን እና በኋላ እንደዚህ እንዳሁን ሼኹ እንዳሉን ማለት ነው። طيب على كل حال الوصية السادسة ስድስተኛ ቁጥር ላይ አላህ Subhanahu Wa Ta'ala ከዚህ ሩህ የተባለ ቁርአን ላይ ህይወት የተባለ ቁርአን ላይ ያስቀመጠልን ህዝብ ማለት የቲም ነው። የቲምን ሀቅ መጠበቅ የቲምን ሀቅ መጠበቅ ምን ችግር የለው። በቃ ተቀላቅሎ ነው ተጠንቀቁ። ከባድ ነው። እነዚህ ነው አቁና ማለት የትነማ ያቁሩና ይቁጡኒ ያው ወስደው ስለሰይና ነው መቀጫው በጣም ብርቱ ነው። በጣም ከባድ ነው። አላህ ይጠብቀን። ተጠንቀቁ። ምናልባት እንደዚህ ከእናንተ ጋር ኮንታክት ያላቸው የቲሞች ካሉ መርከዝም ሆነ ሌላ ማለት ነው የቲም በጣም ከባድ ነው። ለዚህ ቁርአን አስተነቀቀ ወላ ተፋቱ ማለት የቲም ለለቲ ያሰሩ በሽዋቱ በሆነች ጥሩ በሆነች ማለት ለምሳሌ ይሄ ነው አያውቅም ያበላሻል ሀብቱን አንስተህ ወይ ተቀብለው ትጠብቅለታለህ ወይ የበለጠ ሀብቱ ደግሞ ምንድነው ይሄ የበለጠ ዲስፋፋ ወይ ደግሞ በቃ ጥሩ ሀብቱ ማለት ነው የሚጨምርበት መንገድ ወይ ብቻ ጥሩ በሆነ መንገድ ካልሆነ በስተቀር ይሄንን የማታደርጉ ከሆነ አሁንም ቢሆን ወላ ተቅረቡ አትቅረቡ ከባድ ነው። ወላ ተቅረቡ ሸይጣን ነውና እንደማግኘት ሆነ ነገር ነው ይሳሳባል። ሸይጣን ማለት የተጨመረ እዛ ላይ ታሪክ ኢስላም ነው ያለው ማለት የቲም ላይ ድንበር ማለት እንደዚህ ገባቶችን ማለት ያን ተሚያ የሚደረግ ከሆነ ለማበልጸግ ምናምን እንዲጨምር ማለት ነው። እዚህ ላይ እንትን ለማድረግ አስተያየት መስጠት ወይም ደግሞ የሆነ ነገር ማገዝ ከሆነ እሱ ችግር የለውም። خاصة اليتيم بالذكر لشدة حاجته وضعفه የቲምን የብቻ ጥሎ ያነሳበት ምክንያት ደግሞ ምንድነው? በጣም ضعيف ደካማ ገና ነው የቲም ዛሬ መዳነት ባላ ደረሰ ገና ለዚህ ነው። ሌላ ደግሞ ስለሚለው እንደው ምን ይላሉ ሲያሰሩ ምንድነው ብሎ ሸይጣን አንድ ቀን ይዞ ሲተገኘና ምንድነው የጊዜ አመድ ወይዶ መላልና ምንድነው ወዴት ነው ተወስዶ ይደርሱ ሲባል 3 ቦታ ነው የሚወስደው አለ ብሏል ይባላል። አንደኛው የቲም አናት ላይ ነው ማከፈው ለምን
ሰው ከሁሉ ሲያይ የፊልም ሊጠላ ማለት ብሎ ያስዱ ነበር ብሎ ማለት ነው። ሐዲስ አይደለም። አልሙሂም ብቻ ያኔ እንዲህ አይነት ፈተናዎች እንዲህ አይነት ብዙ ብርቱ መከቻካ በስተጀርባቸው ያሉ ጉዳዮች ብዙ ጊዜ ሰዎች ይሳሳቱበታል። ዑለማዎች እንግዲህ ዚጋ ወላ አምን ወላ ተቀርቡ ነው ያለው ቁርአን። ወላ ታቁሉ አትብሉበት፣ አትበላሹ፣ ብቻ አትቅረቡ ከተቻለ። በዚህ መልኩ ማትችሉ ከሆነ ወጀቡን ማትወጡ ከሆነ ከመጀመሪያውኑ ወደዛ አትቅረቡ። በዚህ መልኩ አትቅረቡ። በቃ ራሳችሁ ላይ አመኔታ ከሌላችሁ ይህንን ተጠያቂነታችሁን በአግባቡ ማትወጡ ከሆነ ከመጀመሪያውኑ ይዛው ብሏል። ኦኬ ሰባተኛ አልወፋኡ ቢልከይሊ ወልሚዛን። ያው እንግዲህ እቺ ነጋዴዎች አሉ ታጅሬ ነው ነጋዴ አይደለም እንዴ? ወደ ውጪ ማለት እናንተ ወአውፉ ከይለ ወልሚዛን። ለሰው ስትመዝኑ ሚዛኑን በጣም መጠንቀቅ አለባችሁ። በጣም ከባድ ነገር ነው። ማንም በማይጎዳ እናንተን በማትጎዱ መልኩ እርሱም ገዢም በማይጎዳ መልኩ ደንበኛው ይሄንን ሁሉንም በማማከለ መልኩ ይሄንን እንደዚህ አድርጓል። አሳሱላት ኢክቲሳዲ ይሄ አሳሱላት ኢክቲሳዲ ነው። ኢኮኖሚያዊ ፍትሃዊነት የሹር ሁሉ ሰው ሙዓመላት ይሄ አልተሰጣጥ ይታል አው ቢያው ነው ቢሽቴግ የሚሉት ማለት ነው። ለምሳሌ እንዲህ አይነት ነገሮችን ወይም ደግሞ ኦንላይን ሊሆን ይችላል። በፊት ላይ ብዙ ጥያቄዎች እንደዛ ኦልሬዲ እንግዲህ አንዴ ተገብቶበታል። ثم قال لا نكلف نفسا الا وسعها ነው ያለው። እንግዲህ አው እንግዲህ ትንሽ ነገሮች ሊኖሩ ይችላሉ። እኛ ከአቅም የሰው አቅም ከማይችሉ በላይ አልቻልንበትም ብሏል። እንዲህ አይነት ነገር ምናልባት አንዳንድ ትንሽ ነገሮች ሊኖሩ ይችላሉ እና እዛም ጋር ደግሞ አይዟችሁ ያን ደግሞ እንደዚህ ከሆነ ያለ ሰው ላቱ ደግሞ ከልጁ ዓለምን ደግሞ እንዳትሸሹ ደግሞ እንዳትከልፉ ነፍሰን ኢላ ውስዐሃ ብሎ እቺ ደግሞ ትንሽ መጀገኛ ሰጥቶታል ማለት ነው። አይ ማላ የቁሉ ታሩዙ ምኑ ለኸጠር የስል ማዕፉር አንዴ ትንሽ እንትኖቹ ሰው መጠቀም የማይችላቸው ትናንሽ አናሳስበሮች ነገሮች ሙዓፍ ናቸው። አልአን ትልቀው ነው ስሜተኛ ላይ ደርሰናል። ይሄ ስንናገር ደግሞ ፊታዊ መሆን ይላል። ፊታዊ በተለይ መስረጃነት ተጠርቶ ያላየው ነገር አላየሁም፣ ያላወቁ ነገር አላወቁም ማለት ያለበት ፊታዊ ያን ብዙ ትሮች ሊኖሩት ይችላል። የሽኖች ሸሃደታ በልቀዳ ወልሙስ ያኔ ምስክርነትን ተጠርቶ ሊሆን ይችላል። ፍርድ ለምሳሌ ዳኛ ከተሆነ ቢሊን በሚሰጥበት ጊዜ ምክር የሚሰጥበት ጊዜ ማለት ነው። ሽጉጥ የሚያስፈልግበት ቦታ ላይ ክላሽንኮቭ ወይም ደግሞ ምሳሌ መድፍ እንዳይጠቀም ለምሳሌ ማለት ነው እንጂ በፊት የጦር ሜዳ ላይ ነው። እሺ ይሄ ደግሞ ያስፈልግበት እንትን ሰዎች ብዙ ጊዜ ምናልባት ሀብት የሆኑ ነገሮችን ሊጠነቀቁ ይችላሉ። ሀብት ነው በቃ ቁጥሩ ቁጥሯል ምናምኑ ሊጠነቀቁ ይችላሉ። ቀውል ወይም ደግሞ አባባል ላይ ምናልባት ሲናገሩ ወይም ደግሞ ሲነጋገሩ ድንበር ሊተላለፉ ስለሚችሉ ይህም ደግሞ አስፈላጊ ሆኖ መዝጋ የተቀመጡ ነው ብለው ዘጠነኛው አልወፋኡ ቢዐህዲላህ ወቢዐህዲላህ አውፉ ለአላህ ቃል የገባችሁትን ነገር አሟሉ ብሏል። እሱ ደግሞ የሽመል ቁል ወልዋቴ ወሩሁ ቃል የተገባውን ሰዎች አቅድ በራሳቸው አቅድ ያደረጉትን የተፈራረሙትን የተዋዋሉትን ነገሮችን አይነት ያሉ ነገሮችን መጠቀም ለአላህ ደግሞ ቃል የተገባው ካለ ቅድም እንዳልኳችሁ ሐዲሱ ላይ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ወደ ኢላሂ ሐቅ እንዳሉት ማለት ነው። የአላህ ሐቅ ደግሞ የአላህ ሂዳ ከየትኛው ሂዳ
ከፊል አሊሞቹ ታሪክ ሰላት ላይ ከዚህ በፊት ያደረገውን ሰላት ሁሉንም ቆጥሮ የሚያስታውሱን ያህል የሚያስታውሱን ያህል መድገም አለበት፣ ከእንደገና መስገድ አለበት የሚለው ይህንን ነው እንደ ማስረጃነት የተጠቀሙት። አይወፋውን ስፋት ሙእሚኒን ማለት ወፋ የቃል የሙስሊምነት ደግሞ ሆኖ መገኘት ይሁን ማድረግ የሙእሚን ባህሪ ነው ነው። ይህ አስረኛውና የመጨረሻው ምንድን ነው ያለው? አና ሻራቲ ሙስሊም ተተቁ ወላ ተተቁሱ ብላ ተተፈረተ ቢኩም عن سبيله ذلكم وصاكم به لعلكم تتقون። ይሄ ሁሉ ሰው የሰማችሁት ነገር ትክክለኛው መንገድ ይሄ ነው፣ ተከተሉት ወላ ተተቁሱ ብላ የተለያዩ የመጣው ያንን ተዋህዶ ወዲያ እሱ ሁሉ ጀመረ ስርዓት 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 الذين أنعمت عليهم على الإسلام كله يكلم الصفات إلينا سبلة مبتعة وزو سلونا سوف جمع تبقى وزوات يتم مسامن إجلال አንድ ፕሮፌሰር ለምሳሌ አንድ ፕሮፌሰር አንድ እንዳው ፕሮፌሰር ማለት ነው። ለምሳሌ ፕሮፌሰር ነው፣ ፒኤችዲ ከዛም አልፎ ፕሮፌሰር ነው። ለምሳሌ የአንድ ዩኒቨርሲቲ አስተማሪ ነው፣ ሌክቸር ነው እና ግበልና ተከራከራችሁ ከብት ነው የሚያመልከው እንዳይረዝምብኝ ፈራሚ ከዚህ በፊት የተገባችሁ ከዚህ ጋር ያይዟል። ለምሳሌ ወይ ከብት ስትሸና ብሎ ተመርቆ ትንብሎ ሽንቷን ተቀብሎ የሚቀባባው ይሄ ነገር መሳመት ይችላለን? አንችልም። በዛ ይወጣል፣ በዚህ ይወጣል፣ በዚህ ይወርዳል ምናምን ኦልሬዲ የሆነ ነገር አለው። ኢግና ያመለበት ነገር አለ ማለት ነው። እንደፈለገ አንድ ፊደል ቢያመጣ አንድ ፊደል ቢያመጣ ማለት ነው አትቀራለች። ኦኬ እንደዚህ እንደዛ ኢስላም አለ። ይሄ ነው የፈለገ ቢያመጣ ይችላል። ያመጣ ያመጣ ቲዮሪ ምናምን ይባላል። ወይዛስ ጦር ውስጥ ላይ ተካሄደው ትልቁን ትላይታቸዋል ብዬ አስባለሁ። ይሄ ማለት በሺህ ኩፋሩ የተባለው ማለት ነው። ከሱ ጋር ተደርጎ እሱ እንዳሸነፈው ሁሉ በቴክኖሎጂ ባህሪያቸው ትክክል ኃይለኛ የክርክር ብቃት አላቸው። በጣም ክርክር ላይ እንዲሳካላቸው ድሮች ናቸው። ከዚህ በፊት አንድ ጊዜ ፖሊስ የጨረሱት በዚች ጉብልና ሊገማት አንድ በኢንግላንድ ስር በነበረችበት ጊዜ ሉሌላ ላይ ዋና ከተማቸው ላይ የእንግሊዝ ሀገር አምባሳደር ማለት ነው ከሹፌሩ ጋር እየሄደ ያለ የሆነ ሰውዬ መንገድ ዳርቻ የሆነ ሰውዬ ከብትን ይመታል፣ ዱላ አንስቶ ማለት ነው። ከዛ ቶሎ ጮህበታል ሹፌሩ ላይ ማለት ነው። የእንግሊዝ አምባሳደር እንዴ ምንድነው አቁም ይጮህበታል ሹፌሩ ላይ ምንድነው ስል አቁም ማለትና ቶሎ መኪናውን አስቆሞ ይወርዳል። ወደ ሰውዬው ይወጣል። ከዛ ይጮህበታል። እሱ እንዴት ነው አንተ ከብት ስለሚል ፈታን የሚመጣ ቤታ የሚመጣ ብላ ይጮህበታል፣ ይቀውጣል ሰውዬው። ከዛ እንደዚህ ሹፌሩ መኪና ውስጥ ቁጭ ብሎ ይመለከታል። ይሄ በጣም አስገራሚ ነገር እንዴ ምንድነው ይሄ ማለት ነው። እንዴ
እንዴት እንደዚህ ታደርጋለህ? እንዴት አንተ ምን አይነት ሰው ምን አይነት ደረሰው ምናምን አልኩ። ከዛ እነሱ የተከራከሩ ያለ በመሀል አክረምኩም እንደዛ ነው የተዛቱ ከብቷ በመሀል ሽንቷ ይመጣል ማለት ነው። ከዛ የእንግሊዙ አምባሳደር ተንበርክኮ እንትን ብሎ በቃ በረካ ዋለ ብሎ ሲያበቃ ከዛ ሽንቷ ተቀበለና አናቱ ምናምን ተቀባባ ይቀባባል ምናምን። ከዛ ተመልሶ በቃ ሄደኛ ምክር ከሰጠው በኋላ ተከረበና ይጠይቋል። እንዴ እውነታ በዚህ ነገር ታምናለህ? እንዴ አለ እውነታ እናንተ ሃይማኖት ነው ታምናለህ? ይላል እንግዲህ አምባሳደር ማለት ነው። ሃይ ማለት ወደዛ ምን አምናለሁ ይሄ ቀላል ይሄ ኮለኛ ትልቅ ጥቅማችን መሰበያ ኮሎ ያለ እንዴ እንዶቹ በልጌ ነገር የስባል ነገር ባይተመኑ ኖሮ ከኛ 50 ዓመት ቀድሞ ይሉ ነበር። እኛ ይሄ ነገር እያስፋፋን እኛ በዚህ ነው እነሱን የሚቀድመው አለ ይባላል። እና በጣም አፉ በሉ ረዘመ ትንሽ ወጥቶቹ አስማቸው እስከዚህ ነበሩ። ብዙ ልጆቹ አሊሞቹ ብዙ ነገር ብሏል። እዚህ ላይ ብዙ የተፍሲር እንትኖቹን በተእንትኑን አድርጎ ለምሳሌ ሶስት አያ ናቸው ብያቸዋለሁ። ለምሳሌ ዛሊኩም የመጀመሪያ ዛሊኩም ወሳኩም ቢሂ ለዐለኩም ታዕቂሉን ይህን አላህ በዛት ያስተላለፈላችሁ ለዐለኩም ታዕቂሉን ታስታውሉ ዘንድ አለ። የሁለተኛው ላይ ደግሞ ዛሊኩም ወሳኩም ቢሂ ለዐለኩም ተዘከሩን ይህንን ነው አላህ በዛት ያስተላለፈላችሁ ለዐለኩም ተዘከሩን ትገሰጹ ዘንድ። የሶስተኛው ላይ የመጨረሻው ላይ ደግሞ ዛሊኩም ወሳኩም ቢሂ ለዐለኩም ተተቁን ይህንን ነው አላህ በዛት ያስተላለፈላችሁ ለዐለኩም ተተቁን ትፈሩ ዘንድ ብሎ በዚህ መልኩ መጨረሱን ይሄ እንግዲህ ኃይለኛ እንትኖች ምንድነው ምክሩ በጣም ትልቅ ምክር መሆኑን አስቀምጦታል። እና ሌሎችም ነበሩ እና አላሉ ጋር አሁን በሉ ትንሽ ሳልፈልግ ነው የረዘመው እና ኢንሻአላህ እስከዚሁ ነበረ። ነሰብቱ ፈናላህ ወይ አጣቱ በነፍሲ ወምን ሸይጣኒ ወላሁ ረሱሉሁ በሪአን ሚንሁ። እኔ በተናገርኩት እናንተ በሰማችሁት ከሚጠቀሙ ሰዎች አላህ ያድርገን እያልኩኝ هذا والله تعالى أعلم وصلى الله وسلم على نبينا محمد وآله وصحبه وسلم أجمعين والسلام عليكم